ዳኒ እግዚአብሔር ይመስገን ክርስቲያን ነኝ። አልሐምዱሊላህ ነበር ትክክል ቃል ታው አልሐምዱሊላህ ልል ነበር። የድሮ ህይወቴ ኤልያስ ብለኝ ነበር። ክርስቲያን ሙስሊም ነበርክ? ከወራቶች በፊት። ኦኬ ከዛ ክርስቲያን ነው። አሁን ጌታ ይመስገን ክርስቲያን ነኝ። አርካኑ ሶላት ስንት ነች ዳጊ? ምን አልከኝ? አርካኑ ሶላት ስንት ነች? ሄሎ አርካኑ ሶላት ስንት ነች? አንዴ ቆይ አንዴ እና ጎግል እንዳትሄድ ና አርጎ ያመጣው ሂድ ቶሎ በል። አርካኑ ሶላት ስንት ነው? ጋዲስ ጉድ አርካኑ ሶላት ስንት ነው? ሳዲ ድረስ ሳዲ ሊጠይቅ ነው። አርካኑ ሶላት ስንት ነው? አንቺ ሳዲያ ቁልፉን ስጪው። ይቅርታ እያየህ እኮ ነው። በምድር ነው ታውቃላችሁ። ጎግል እያየህ ነው። አያገኘውም እራሱ ፈልግ። ጋድ ኢዝ ጉድ በሱ ቤት ማለት ነው። በቃ እንትን ፕሮቴክት ከሰርቶ በቃ ሄደ ማለት ነው። ገባ በዘዴ ሳዲያ ቁልፍ ብሎ ሄደ። ሳዲያ ድረሽ ይህን እንዲህ አይነት እንትን ያስተማራቸው ማን ነው? ማን ይባላል? ሰላም መለስ እንዲህ ማጭበርበር ማን ያስተማራቸው? ይሄ የጳውሎስ ስራ ነው የሚሆነው። ጳውሎስ ምን አለ? ሱርት የሁዲ ለአርበሐ ልይሁድ አለ ወሱርቱ ተሕተ ናሙስ ለአርበሐ ለዚነ ተሕተ ናሙስ አለ። አይሁድ ሳልሆን አይሁድ መስዬ ቀረብኳቸው አይሁዶችን ላተርፈ ወደ እኔ ላመጣቸው አለ። ከህግ በታች ሳልሆን ከህግ በታች ሁኝ የቀረብኳቸው ወደ ህግ ላመጣቸው ዘንድ እያለ ይናገራል። የሰዎች ማንነት ተመሳስሎ ይህ መናፍቅነት ስራ ማለት ነው። ከዛ በመካከላቸው ገብቶ የመሸወድን ስራ ነው የሰራው። ጳውሎስም እንዲህ ነው ያደረገው በክርስትና ላይ የነቢያቶችን መንገድ በዚህ መልኩ ነው የበረዘው። የበግ ለምድ ለብሶ ገባ በመካከላቸው። መጀመሪያ ላይ ሳሳድ ቆየ። መጨረሻው እንደገና በቃ እኔ ጌታ መርጦኛል ብሎ ገባ መካከላቸው። የሚፈልገውን ያክል ጻፈ። የነቢያትን መንገድ እንዳለ ቀይር አድርጎ የራሱን መንገድ ክርስትናን አቋቋመ። ይሄን ያደረገው አይሁዶች በጣም ክፉዎች ናቸው። እናንተ ያላወቋቸው አይሁዶች በጣም ክፉዎች ናቸው። እንዴት አድርጎ የሰውን መንገድ ለመቀየር በመካከል እንደሚገቡ ያውቁበታል። በሙስሊሞች መካከል ለማድረግ ሞክረው ነበር፣ አልተሳካላቸውም። አብዱላህ ብኑ ሰበ የሚባል ሰው ራሱን ሙስሊም አድርጎ ቀረበና በሙስሊሞች መካከል ይሄን ነገር ለማድረግ ፈለገ። ነገር ግን ከእኛ ጋር ይሄን ነገር ማድረግ አልቻለም። ነገር ግን በመሲሁ ተከታዮች መካከል ይሄን ስራ በመካከላቸው ገብቶ ሰርቶ የነብያትን መንገድ እንዳለ ከነብያት ህግና ስርዓት አርቆ በቃ በአንዱ በክርስቶስ ደም ነው የምትድኑት ብሎ ያ ህግ ተሽሯል፣ ያ ሊጠቅም አልቻለም፣ በቃ ተውት ብሎ አስራቃቸው ከነብያት መንገድ። ይሄን ያደረገው እና ይሄን መንገድ ዛሬ ላይ ይጠቀማሉ አንዳንድ ክርስቲያኖች። ሁሉም ላይ ሆነ ይችላል። አንዳንድ ክርስቲያኖች የሙስሊምን ማንነት እኔ ሙስሊም ነበርኩኝ የሙስሊምን ጥምጣም ይለብሱና ይቀርባሉ። እኔ እንደዚህ ነበርኩኝ፣ እኔ መሐመድ ነበርኩኝ። እኔ ይሄን መንገድ የተማሩ ከዚህ ነው። ለአምላክ ክብር ሲባል የሚዋሽ አምላክ በክብር አይነግስም፣ አይዋሽ እንትን አይልም፣ አይነግስም። ጳውሎስ ሲናገር ምንድን ነው ያለው? ስለ እግዚአብሔር ክብር ብዬ በዋሽ ስለምን እንደ ኃጢአተኛ ይፈረድብኛል አለ። ከባድ ነው። የዚህ ሰውዬ መንገድ ነው እንደዚህ ያደረጋቸው። እሱ አሁን አይበቃም። እስካሁን ብዙ ሰዓት እኮ ወሰደ። ይመልስልናል። እሺ መልሰኝ ና ዳጊ። ሳሪ አልመጣችም መሰለኝ፣ እንጠብቀው። ወይኔ ሳዲ አልመጣችም። ስለዚህ ወደ ሌላ ሰው እንሂድ። ዳጊ አለ? በቃ ቀጥሉ። ቁልፉን ይዛ ጠፋች። ቁልፉ የአእምሮ ይመስለኛል። እሺ ኤኒዌይ እሺ ኦኬ። ዳጊ አለ ወይ? ሌሎች ሰዎች ጥያቄ ካላችሁ ጠይቁ። ክርስቲያን አይደለ?